ላፕቶፕ ለመግዛት ስንሄድ በቅድሚያ ከምናያቸው ነገሮች ውስጥ አንደኛው የፒሲው ፕሮሰሰር ነው። ለዚህ ደግሞ ዋነኛ ምክንያት ላፕቶፑን ተጠቅመን ለምንሰራቸው የትኛውንም ስራ የሚጠቀመው ፕሮሰሰር ወይም ሲፒዩ ወሳኝ ሚናን ስለሚጫወት ነው። ታዲያ እኔ በዚህ ቪዲዮ ኢንቴል በስም አሰጣጥ በጣም ውስብስብ ያደረገውን እና ማስረዳት ያልቻለውን ፕሮሰሰር ላይናፑን ለማስረዳት እሞክራለሁ። ተከታተሉ። እዚህ ጋር እንደ ዲስክሌመር ማስቀመጥላችሁ አሁን የማስረዳችሁ ኢንቴል ለላፕቶፖች እና ዴስክቶፖች የሚጠቀማቸውን የኢንቴል ፕሮሰሰሮችን ነው እንጂ ለታብሌቶች ወይም ደግሞ ለክሮምቡኮች የሚጠቀማቸውን ኢንቴል ፕሮሰሰሮች አይደለም። ከሎወስት ቨርዥኖቹ ወደ ሃይስት እና አዲሶቹ ስንሄድ መጀመሪያ ላይ የምናገኘው ኢንቴል ሴሌሪዮን የሚባለው ነው። ይሄ አልትራ ሎው ኢንድ ፕሮሰሲንግ ሲፒዩ ሲሆን እስከ 4 ሲፒዩ ኮሮች አሉ። ከዚህ በተጨማሪ ይህን ሲፒዩ ለምን አይነት ታስኮች መጠቀም እንችላለን የሚለውን ስናይ ለጀነራል ዌብ ሰርፊንግ፣ ለኦንላይን ሾፒንግ፣ ኒውስ ሳይቶችን ቪዚት ለማድረግ፣ ኦንላይን ባንኪንግን ለመጠቀም እንዲሁም ደግሞ ነን ፉል ኤችዲ የሆኑ ኮንቴንቶችን ስትሪም ለማድረግ ይህንን ሲፒዩ መጠቀም እንችላለን። በሁለተኛነት የምናገኘው ደግሞ ኢንቴል ፔንቲየም ነው። ይሄ በጀት ፕሮሰሲንግ ሲፒዩ ሲሆን ከ4 እስከ 6 ሲፒዩ ኮሮች አሉ። ከዚህ በተጨማሪ ይህን ሲፒዩ ፒዲኤፍ ለማንበብ ሊሆን ይችላል፣ ወርድ ፕሮሰስ ለማድረግ ማለትም ማይክሮሶፍት ወርድ እና ኤክሴል የመሳሰሉትን ለመጠቀም ሊሆን ይችላል። ፉል ኤችዲ የሆኑ ኮንቴንቶችን ስትሪም ለማድረግ ካልሆነ ደግሞ ሊሚትድ የሆኑ መልቲታስኪንግ ስራዎችን ለመስራት መጠቀም እንችላለን። ከዚህ ቀጥሎ የምናገኘው ኢንቴል ኮር i3 ነው። ይሄ አፎርደብል ሃይ ኤፊሽንሲ ፕሮሰሰር ሲሆን እስከ 8 ሲፒዩ ኮሮች አሉ። ከዚህ በተጨማሪ ይህን ሲፒዩ ተጠቅመን ማይክሮሶፍት ወርድ ወይም ኤክሴሎችን መጠቀም እንችላለን። ቀለል ያለ ፎቶ ኤዲቲንግ መስራት እንችላለን። ፉል ኤችዲ ወይም 4K የሆኑ ኮንቴንቶችን ስትሪም ማድረግ እንችላለን። ካልሆነ ደግሞ መልቲታስኪንግ የሆኑ ስራዎችን በቀላሉ መስራት እንችላለን። በአራተኛነት የምናገኘው ኢንቴል ኮር i5 ሲሆን በፓወር እና ኤፊሽንሲ መካከል ፐርፌክት የሚባል ባላንስ ያለው ሚድ ሬንጅ ፕሮሰሲንግ ሲፒዩ ነው። ይሄ ፕሮሰሰር 14 ሲፒዩ ኮሮች ያሉት ሲሆን 4K ኮንቴንት ስትሪም ለማድረግ ሊሆን ይችላል፣ ሞዴሬት ወይም ደግሞ ቀለል ያለ ፕሮግራሚንግ ለመስራት፣ ጌም ለመጫወት፣ ፎቶ ኤዲት ለማድረግ እንዲሁም ደግሞ ቀለል ያሉ ቪዲዮ ኤዲቲንግ ስራዎችን ለመስራት መጠቀም እንችላለን። ከዚህ ቀጥሎ የምናገኘው ኢንቴል ኮር i7 አግሬሲቭ ሃይ ኢንድ ፐርፎርማንስ ያለው ፕሮሰሰር ሲሆን እስከ 20 ሲፒዩ ኮሮች አሉ። ልክ እንደ ሌሎቹ ይህንን ፕሮሰሰር 4K ኮንቴንት ስትሪም ለማድረግ፣ 3D ሞዴሊንግ ለመስራት፣ ሮ ፎቶዎችን ኤዲት ለማድረግ፣ ዳታ አናሊቲክስ ለመስራት እንዲሁም ደግሞ 4K ጥራት ያላቸውን ቪዲዮችን ኤዲት ለማድረግ መጠቀም እንችላለን። ከዚህ ቀጥሎ የምናገኘው ኢንቴል ኮር i9 ኤክስትሪም ፐርፎርማንስ ያለው ፕሮሰሰር ሲሆን እስከ 24 ሲፒዩ ኮሮች አሉ። እንዲሁም 8K ኮንቴንቶችን ስትሪም ለማድረግ፣ 3D አኒሜሽኖችን ለመስራት፣ ኮምፕሌክስ የሆኑ ኮዲንጎችን ለመስራት፣ 6K ወይም 8K ጥራት ያላቸውን ቪዲዮችን ኤዲት ለማድረግ ካልሆነ ደግሞ ፕሮፌሽናሊ ጌሚንጎችን ለመጫወት መጠቀም ነው። እስካሁን ያለውን ለማጠቃለል ያክል ኮር i9 ፕሮሰሰሮችን በአብዛኛው ጊዜ የምናገኘው ጌሚንግ ላፕቶፖች ላይ ሲሆን ኮር i7 እና ከዛ በታች ያሉትን ፕሮሰሰሮች ደግሞ ኖርማል ዴይ ቱ ዴይ የምንጠቀማቸው ላፕቶፖች ላይ እናገኛለን። እዚህ ጋር ማወቅ ያለብን አሁን የነገርኳችሁ ክላሲፊኬሽኖች ጀነራል ክላሲፊኬሽኖች ናቸው። ማለትም እያንዳንዱ ኮሮች የየራሳቸው የሆነ ዲቴል የሆነ ሲሪየስ አላቸው። ስለዚህ አሁን የነገርኳችሁ ጀነራሎች ናቸው። ከዛ በታች ያሉትን ለእያንዳንዱ ያሉትን ሲሪየሶች ማወቅ የሚፈልጉ ከሆነ እንግዲህ የራሳችሁን ሪሰርች መስራት ያስፈልጋችኋል ማለት ነው። ነገር ግን ይሄ መጨረሻው አይደለም። ምክንያቱም ኢንቴል እስካሁን የነገርኳችሁ ኔሚንግ በፈረንጆቹ አቆጣጠር እስከ 2023 ድረስ ይጠቀምበት የነበረ ሲሆን በዛው ዓመት ደግሞ 2 አዳዲስ ኔሞችን መጠቀም ጀምሯል። የመጀመሪያው ኢንቴል ኮር i3 ከትልልቆቹ በመለየት አዲስ ክላስ ክሬት ያደረገ ሲሆን ኢንቴል ኮር 3፣ ኮር 5፣ ኮር 7 በዚህ ክላስ የሚገኙ የሲፒዩ አይነቶች ናቸው። ሁለተኛ ደግሞ ኮር i5፣ ኮር i7 እና ኮር i9 አዲስ ክላስ ክሬት የተደረገላቸው ሲሆን ኢንቴል ኮር አልትራ 5፣ ኮር አልትራ 7፣ ኮር አልትራ 9 በዚህ ክላስ ውስጥ የሚገኙ የሲፒዩ አይነቶች ናቸው ማለት ነው። ኮር 3፣ 5 እና 7 ልክ እንደ በፊቶቹ የኮር i ሲሪየሶች ተመሳሳይ ስፔክ እና አገልግሎት ያላቸው ሲሆን ትንሽ ለየት የሚሉት የኮር አልትራዎቹ ስለሆነ ስለነሱ ጥቂት ልበላ። እነዚህ ኮር አልትራ ቺፖች የኢንቴል ፍላግሺፕ ፕሮሰሰሮች ሲሆኑ በዋነኝነት ለኮንቴንት ክሬተሮች እንዲሁም ደግሞ ለጌመሮች ታስበው ነው የተሰሩት። እንዲሁም እነዚህ ፕሮሰሰሮች ኢንቲግሬትድ ኤንፒዩ ወይም ደግሞ ኒውራል ፕሮሰሲንግ ዩኒት ስላላቸው ኤአይ ፓወርድ የሆኑ ታስኮችን ለምሳሌ እንደ ባክግራውንድ ብለር፣ አይ ትራኪንግ ወይም ደግሞ ፒክቸር ፍሬሚንግ የመሳሰሉ ታስኮችን ለመስራት መጠቀም እንችላለን። ከዚህ በተጨማሪ ኢንቲግሬትድ ግራፊክስ ጂፒዩ ስላላቸው ቀለል ያሉ ጌሞችን እንዲሁም ደግሞ ቪዲዮ ኤዲቲንግ ስራዎችን ያለ ዴዲኬትድ ግራፊክስ ጋር ለመስራት ያስችላሉ። እነዚህ ኮር አልትራ ፕሮሰሰሮች 2 ካቴጎሪ ያላቸው ሲሆን የመጀመሪያው ቪ ሲሪየስ ወይም ደግሞ ሉናር ሌክ ሲባል
ሁለተኛው ደግሞ ኤች ሲሪስ ወይም ደግሞ ኤኦኤል ይባላል። እነዚህ ቪ ሲሪስ ኮር አልትራ ፕሮሰሰሮች ሃይ ኤፊሽንሲ ፕሮሰሰሮች ስለሆኑ በአብዛኛው ከፐርፎርማንስ ይልቅ ኤፊሽንሲን የሚያስቀድሙ ስሊም ወይም ፖርተብል የሆኑ ላፕቶፖች ላይ በአብዛኛው እናገኛቸዋለን። ኤች ሲሪስ ኮር አልትራ ፕሮሰሰሮች ፐርፎርማንስ ፕሮሰሰሮች ሲሆኑ ልክ እንደ ጌሚንግ ክሪኤተርስ ወይም ደግሞ ዴቨሎፐርስ ላፕቶፖች ላይ በአብዛኛው እናገኛቸዋለን። ስለዚህ በአጠቃላይ እስካሁን ያለው የኢንቴል ጀነራል ፕሮሰሰር ላይናፕ ይህን ይመስላል። አይ ሆፕ ግልጽ እንደሆነላችሁ። ግልጽ ያልሆነላችሁ ካለ ኮመንት ላይ ያሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻል።